ወይኔ ሩታ እኮ ማለት ነው ከምር የምትቻል ልጅ አይደለችም። የእውነቴን ነው የምላችሁ ቤተሰቦቼ። ደገመች እኮ አብርሽም እኮ ዛሬ ከኔና ከሩታ ህይወታችን ውስጥ ውጭ ብሎ ሄርሜላን አጠይቁኝ ደም እንባን ያስለቅሳል። ደም እንባ አለቀሰች። የእውነት እነዛ አይኖቿና ፊቷ ደም እስከሚመስለው ያለቀሰችውና በነገራችን ላይ ማለት ነው የኔ ምርጦች እችን ቻናል ሰብስክራይብ እያደረጋችሁ የደውሏ ምልክት እያጠቆራችሁ ቤተሰብ እንድትሆኑ በአክብሮትና በትትና እጋብዛለሁ። የሩታዬ ወዳጆች እህቶች ማለት ነው ሰላማችሁ ይብዛ። ዛሬ እንግዲህ አብርሽ ያው ወደ ሩታ ጋር እንደተመለሰ ሁላችንም እናውቃለንና ያው እንግዲህ በግድም ቢሆን ወዶም በግዱ ቢሆን ያቺ ፋይል ቪዲዮ ተያዘችብኝ ብሎ ሻንጣውን ጎትቶ መቼም ወደ ሩታ ቤት እንደገባ በቀደም ሁላችንም ትንሽ ፈታም የሚያደርግ ቪዲዮ ያንን አሳዛኝ ፊቱን ይዞ እንደመጣ ሁላችንም አይተናልና ዛሬ ደግሞ ቃል በቃል ካሜራ ፊት ሩታ ይዛው መታ ያው አንድ አመት ሙሉ ህይወቴን በሴት ሆነ የሴት ሴጣን አንድ አመት ሙሉ ህይወቴን ስትበጠብጥ ቆይታለች እና ዛሬ ከኔም ከባሌም ህይወት የምትወጣበት የመጨረሻ ቀን ነው በማለት አብርሽን ቃል በቃል ከህይወታችን ውጪ እስከዛሬ ያሳለፍነው ነገር ልክ አይደለም ብለ ንገራት በማለት እንግዲህ ለካ ሲለፈልፍም ቪዲዮ ይዛበታለች መሰለኝና ካልሆነ ደግሞ ስትላት የነበርከውን ሁሉ ቪዲዮ አሳያታለሁ፣ ካልሆነ በካሜራ ፊት የኔን ሰላም የኔን ጤና የኛን ሰላም ሆን የኔን ወደ ትዳር መመለስ ብዙ የሚፈልጉ እህቶች ወዳጆች ዘመዶች አሉኝና በእነሱ ፊት ደግሞ ዛሬ ሴት መስላ የቀይ ሴጣን ማላችን አንድ አመት ሙሉ ስትበጠብጥ የነበረችን አታስፈልጊንም ከህይወታችን ከኔም ከሚስቴ ውስጥ ውጭ ብለ ቃል በቃል በካሜራ ፊት ትናገራለ ብላ ይዛው መታ ነበረ። አብርሽን ያው ታውቁታላችሁ ለፈስፈስ ነው በነገራችን ላይ ይቅርታ እንዲህ ደፈር ቆምጨጭ ብሎ በቃ የመናገር እንትን የለውም እና እንደውም ምን አላት ለሄርሜላ ይሄን ሲላት ተገድጄ ነው ሁሉም አላት። እግዚአብሔርን ተገድጄ ነው አላት። በቃ ሄርሜላ ምን ላድርግ ተገድጄ ነው አለ። በቃ ፈልጎ ሳይሆን ተገዶ ማለት ነውና ዛሬ እንግዲህ ሄርሜላን ከህይወታችን ውጭ ብለው እንግዲህ ዛሬ ሩታዬ ብዙም አታምቢ ሶፍት አልያዝኩም ዛሬ ተመስገን አንተ የዋህ ነህ አልሽ ሞኝ ነህ ሳትይው ቀረሽ እያለችም እንግዲህ ሆን ማል ላይም ሄርሜላን ጨምደድ ያረገቻት ነበረ የቆየችው ማለት ነው። የመጨረሻችሁ ነው ተቃቀፉ፣ ምንም ችግር የለም። ራቅ ብለሽም በራቅ በና ወደዚህ እያሉ በቃ ለሁለት መሀል ላይ አንበጨበጩት። ከምሬ ነው የምላችሁ ቤተሰቦቼና ለዛ ነው ሩታ ያለችውን ነገር ከማድረግ ወደ ኋላ አትመለስም። ሄርሜላም ቃል በቃል አለች። ባለፈ እንዲህ ብላ መልሳ ነበር። አሁንም በዚህ እንደውም 2 ወር ነው ያለችው አይደል? 2 ወርም አልፈጀባትም ባሏን የራሷ ለማድረግ ማለት ነውና እንግዲህ ያው እንዳለችውም በትንሽ ጊዜ የራሴ አርጌ አሳይሻለሁ እንዳለችውም አደረገችው። አብርሽ የእውነት ፈቅደ ነው እንደዛ ከሆነ ወደ ትዳር የተመለስከው እውነት ደስ ብሎ ከሆነ መልካሙን ሁሉ እመኝልሃለሁ። መቼም ያስቀመጥከው ሰው በቦታው እንደሚያይገኝ ይሄ ማወቅ አለብን። እኔንም ነገ ቃል ተከሷ የሆነ ነገር አርጋ ብትመለስም እኔን ያስቀመጥከኝ ቦታ ልታገኘኝ አችልም አይነት ንግግር ሄርሜላ አብርሽን ተናግራ እንግዲህ ተገድጄ ነው ምንም ማድረግ አልችልም ሄርሚ በማለት እንግዲህ ተቃቅፈው ተላቅሰው እንግዲህ ሩታዬም ሶፍት አልያዝኩም ብዙ አታምቡ እያለቻቸው እየፎገረቻቸው ከሄርሜላን እንግዲህ ከህይወታችን ውጭ ብላ አልቅሳ አብርሽን አቅፋት ሰናብታ ሄዳለች ማለት ነው። ሩታ ግን የደነቀኝ ነገር ማለት ነው መቼም ቅመሞች ከእናንተ ቪዲዮ የሚያመልጥ የለም አልደግም ላችሁ አረጋዋለሁ ያለችውን ነገር ከማድረግ ወደኋላ አትልም። ከምር በጣም ምትገርም ልጅ ናት። እኔ በጣም ነው የገረመችኝ። እንዴ እኔ ግን አሁን አብርሽን እየፈራው ነው። ሩታ መጠንቀቅ አለባት። ተገድጄ ነው እያለ ነው ቃል በቃል እንደው ሄርሜላ ከሄደች በኋላ ብረቱ ላይ አቀርቅሮ ነው የቀረው። ከምሬ ነው አቀርቅሮ ያልሆነ ንግግሮችን ሲናገር እየሰማሁት ነበር። መጨረሻ ላይ እኔና አንቺ በሰላም ምንኖር ይመስልሻል ምናምን አይነት ነገር አለ አይደለ? አይነት ነገር ሩታ እንደው ስትይዘው እጇን እንትን እያለ ምናምንና ሩታ መጠንቀቅ አለብሽ። ልክ አንቺ ያደረግሽውን ደግሞ ነገ እሱ እውነት ከሆነ አንቺ እንዳልሽ እውነት የአብርሽ ፋይሎች እጆች ገብቶ አብርሽን የራስሽ እንዳደረግ ሁሉ እሱም ነገ ተበቀሎሽ እንዳይወጣ መጠንቀቅ አለብሽ። ፈልጊ አይደለም ተገድጄ ነው እያለ ነው። ሲጀመር እኮ ሻንጣውን ጎትቶ የመጣቃ ነው ፈልጎ አይደለም ተገዶ ነው ያስታውቃል። ፊቱን ጥሎ አሳዛኝ መስሎ ሳይወድ በግዱ እንደመጣ ያስታውቃል። እና ለማንኛውም ሩታ እንግዲህ አደርገዋለሁ ያለችውን ነገር እንደምታደርገው ነው የገረመኝ። አደርጋለሁ ያለችውን ነገር ጥግ ድረስ ነው የምትሄደው። በጣም ነው የደነቀኝ። በባሌም ብላ ያንን አደርገዋለሁ ያለችውን ነገር ታደርገዋለች። እና ሄርሜላ ግን እኔ እንደ እህት የእውነት ሄርሜላ ይቅርብሽ። የሰው ባሌ ሰው ነው ይሄ ልጅ። አሁን አብረው ሲኖሩ የሆነ ነገር በማላቸው ሲፈጠር ወደ ትዳሩ ውስጥ ከመጨረሻው ሊመለስ ይችላል። እና አንቺ ሴት ልጅ ነሽ፣ ጊዜ ቆሞ አይጠብቅም። 2 ደቂቃ እኮ ለሴት ልጅ ቀላል አይደለም፣ ዋጋ አላትና ወደ ራስሽ ተመልሰሽ የራስሽን ህይወት ብትመልሽ እንደው ለሁለተኛውም ትምህርት ይሁንሽ። በእናትሽ ባለትዳር የሆነ መሀል ውስጥ አትግቢ።
ይህ ልጅ ያለው ባል ያለው ሰው ህይወት ውስጥ እንደው አትግቢ በነሽ፣ አይሆንሽም። ከመልሶ ወደዛው ወደ ሚስቱ ጋር ይሄዳል። አብርሽ ወደደም አልወደደም ከአንቺ ለመጥላት ለመራቅም ያመጣው ድራማም ሊሆን ይችላል። አብርሽ ራሱ የፎቶ ቪዲዮ የሚለውን ከሚስቱ ተማክሮም ይህን ነገር አድርገውም ሊሆን ይችላል። ሄርሜላ ከአንቺ ለመራቅ ፈልጎም ይሆናልና የሰው ባሌ ሰው ነው። እናቴ አንቺ ቆንጆች ምንም ያንስሽ ነገር የለምና አብርሽ አይሆንሽም። ተመልሶ ቢመጣም እንዳትቀበዩ፣ ከምር እንዳትቀበዩ። በጣም ነው ግን እውነት ስታለቅስ ግን ይቅርታ አድርጉልኝና እንደ ሴት አሳዝነኛለች። ከምሬን ነው ምላችሁ። ሰው ትዳር ውስጥ መግባቷ ልክ ባይሆንም የእሷ ላይሆን ነገር በዛ ልክ መድከሟ። ሩታ ደግሞ አሽሙር እንደምትናገር አንተ ውለታ አጠቃል ከውለታ ይዞ ነው፣ ውለታ ደግሞ ውለታ እንጂ ፍቅርን አይገዛም እያለችው ከመጀመሪያው ነው እንዲናገር ስትገፋፋው ነበረ። እና እንደው ሄርሜላዬ በውለታም ሰውን አታሸንፊ፣ በፍቅር ብቻ አሸንፊ። ሲቀጥል ደግሞ ባለትዳር አታፍቅር የኔ ቆንጆ። አንቺ ሆነሽ የምትጎጁ ስታለቅስ እውነት ከምር ነው ምላችሁ እንደ ሴት አሳዘነች። ያንን አንሳ አሳዘነች። ማንም ሰው ሲያለቅስ መቼም እንትን አይልም። በእርግጥ ሩታም 1 አመት ከምናምን ብዙ ነገር እንዳለችውም የታገሰ ሰው ፍሬውን ይበላል ስትል ነበረ። ሩታና መታገሷ ነው 1 አመት እሷም ተሰቃይታለች። ግን ደግሞ ማንም ሰው ሲያለቅስ እውነት ለመናገር ደስ አይለምና ይህ ሁሉ ደግሞ አብርሽ ነው፣ ወሳኝ አይደለም። ቆራጥ ልብ የለውም። እንደ ወንድ ቆምጨጭ ብሎ የሆነ ቦታ ላይ አይቀመጥም። ለዛችኛዋም እኮ ቃል ገብቶላት ነበር። ስንት ነገር አውርተን ስንት ነገር ቃል ገብታልኝ እያለችው ነው እኮ ሄርሜላ ማለት ነውና ብቻ ያሳዝናል። አያም ሶሪ ሄርሜላ፣ እንግዲህ ምንም ማድረግ አይቻልም። የሰው ባል የሰው ነው፣ የሀገር የሰው የሰው ወርቅ አያደምቅ፣ የሰው ንብረት የሰው ነው ይላል። ያለ ምክንያት እኮ አይደለም እናቶቻችን የሚተሩቱት። የእውነቴን ነው ምላችሁና እንኳን ቀረብሽ። እንደውም ሄርሜላ አይሆንሽ። ይሄ ቃል እየሰጠሽ ቃሉን እያጠፈ ለሁለተኛ ጊዜ ሄደ። በቃ እኮ ይኸው ሄደ። ከህይወታችን ውጣ በላለችው አለሽ እኮ እናቴ። ከዚህ የበለጠ ምን ትፈልጊያለሽ? ይሄ ወደህ አይደለም ተገደ ነው ምናምን እያልሽ ራስሽን እያጃጃሽ አብርሽን ቁጭ ብለሽ አትጠብቂ። ህይወትሽን ጀምሪ። ላንቺ ያዘጋጀልሽ ነገር እግዚአብሔር አለ። የእውነት እሱን ትተሽ የሰው የሆነን እንጀራ ካልበላው እያልሽ ነው። ይሄ ደግሞ ልክ አይደለም። አንቺ ነሽ የምትጎጅበት መጨረሻ ላይ